جرتم جرا بسم الله والصلاة والسلام على خير الأنام የቋንቋ ጉልበቴ ትንሽ እንደሆነ ባቅም ቢያንስ ወደ ቤት ስሄድ ግን በአንድ መልካም ስሜት ነው። ልጆቼ አሁን ኦሮምኛ በደንብ ስለሚችሉ እነሱ ያስተምሩኛል። አላሁ አክበር። እነሱ በደንብ እየተረጎሙ እስር ቤት ላይ ትንሽ ማቃትን ገጣጥሜ እረዳዋለሁ ብዬ ተስፋ አደርጋለሁ። ስለ ሼህ አሚን ኢብሮን ያለኝ ዕውቀት ውስን ነበር። ትንሽ ግን ስለሳቸው ለማዳመጥ ከቀይ ከግራ ሞከርኩና እሳቸውን የገለጸው አባታችን ሼህ ሐጂ መግቢያ ላይ የተናገሩት የቁርአን አንቀጽ ነው። ወመን አሕሰኑ ቀውለን ያሉት አላህ በሶስት ነገር ያወደሳቸው ባሮችን እንደሚወክሉ ማስተዋል ችያለሁ። ምናልባትም በብዛት አሁን ያጣነው መገለጫ ባህሪ ማለት ነው። ወደ አላህ የተጣሩ ወዓሚለ ሷሊሐን ብዙዎቻችን ንግግሮቻችን አንመስልም፣ አሊያም ድርጊቶቻችን ንግግሮቻችን ይቃረናሉ። ሊመ ተቁሉነ ማ ላ ተፍዓሉን ሚለው ማስጠንቀቂያ ብዙ ጊዜ እኛን ይገልጸናልና ወዓሚለ ሷሊሐን እዛው መልካም ስራው ላይ ማታጣቸው ኸይሩ ላይ ማታጣቸው መሆኑን አረጋግጫለሁ። ሶስተኛው ወቃለ ኢነኒ ሚነል ሙስሊሚን አድራሻ የለውም፣ ቀበሌ የለውም፣ የጀማዓ ጎጠኝነት የለውም።